እኔ ይሄ ወጣት ያሳዝነኛል፣ ራሴን ጨምሮ ማለት ነው። በ500 ብር ሙሉ ቤተሰቡን ያስተዳድር የነበረ ሰውዬ ይመጣና ስራ አትሰራም፣ ምን ዝም ብለህ ቁጭ ትላለህ ምናምን ብሎ ቅስማችንን ይሰብረዋል። ትናናሾቹ ደግሞ ይመጡና እንደኛ አትሆንም፣ እኔ ካንተ ኋላ መጥቼ ገንዘብ ያዝኩኝ ምናምን ብለው ሌላ ጣጣ፣ ሌላ ሀሳብ ውስጥ ይከቱታል። ቤተሰቦቻችን ወይም እንደ ትናናሾቻችን የፈለግነውን እንድናደርግ ያለ አንዳች ማነር አላሳደጉንም፣ ወይም ደግሞ ሀብታም ሆነው ከሀብታም ቤተሰብ አልፈጠሩንም። አትሊስት እስቲ ስትረግላችንን አፕሪሺየት አድርጉ። ሰርተን ስንገባ፣ ደክሞን ስንገባ፣ ፌል ስናደርግ አይዞ ያልፋል፣ ነገ ሌላ ቀን ነው ምናምን ብላችሁ አበረታቱ። ያልፋል በሉን በቃ። ይሄ በቂ ነው በቃ። ከዚህ በላይ ምንም ነገር የለም።